السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرات الله باريوج الله سبحانه وتعالى የተለያዩ አስተማሪ የሆኑ ክስተቶችን በየጊዜው ይልካቸዋል። ከሚልካቸው ክስተቶች መካከል ይህ የመሬት መናጋት ወይም ደግሞ የመሬት መንቀጥቀጥ ይሆናል። እንዲህ አይነት ክስተቶች ሲከሰቱ ሙእሚኖች ኢማናቸውን ያጠናክሩበታል። የማያምኑ ሰዎችና እስልምናን ያልተቀበሉ ሰዎች የተለያዩ ምክንያቶችን እያቀረቡ በጥመታቸው ላይ ይዋዥቃሉ። ይህ መሬት መንቀጥቀጥ من الآيات خوف الله به عباده حتى يتوبوا إليه الله ትክክለኛ የሆኑ ባሪያዎችን የሚያስፈራራበትና ጥንቃቄ እንዲያደርጉ የሚያደርግበት ነው። አማ ከእስላም ውጭ ያሉ መላሂዳዎች ሙቀት ሲጨምር የሚከሰት ክስተት ነው ብሎ ያወራሉ። እንዲህ አይነት ጸያፍ የሆኑ ነገሮችን ነሽር የሚያደርጉ ሰዎችንም ተቀብሎ ነሽር የሚያደርጉ ሙስሊሞችም አሉ። ያው ጥንቃቄ ማድረግ ያስፈልጋል። አላህ የመሬት መንቀጥቀጥንም ይሁን ሰማይ አካባቢ ካሉ ነገሮች ወደኛ እንዲመጡ ሲያደርጋቸው ለሙእሚኖቹ ትምህርት እንዲሆናቸው ነው። የአላህ ነብይ አለይሂ ሰላቱ ወሰላም ዳመና በመጣሳት ፊታቸው ይቀያየርና ከቤት ይወጡ ነበር። ምናልባት እቺ ዳመና አደጋ ይዛ መታ ሊሆን ይችላል፣ አይታወቅም። አላህ ቁርአኑ ላይ ከላይም ከታችም አደጋ ልናመጣ እንችላለን የሚለውን ቁርአን ሲያወርድ የአላህ ነብይ አዑዙ ቢወጂካ በፊትህ ተጠበቃለሁ ከእንዲህ አይነት ሙሲባ ይሉ ነበር የአላህ ነብይ አለይሂ ሰላቱ ወሰላም። እንግዲህ እነዚህን ክስተቶች ሙስሊሞች ጥንቃቄ ሊያደርጉባቸው ይገባል። ቂያማም ወደኛ እየገሰገሰ መሆኑን ያመለክታል። የአላህ ነብይ ቂያማ ሊቀርብ አካባቢ የመሬት መንቀጥቀጥ ይበዛል አሉ። ድንገተኛ ሞቶችም እንደዚሁ ይበዛሉ፣ ግድያ ይበዛል፣ ባለሀብቶች ይበዛሉ፣ አሊሞች ከምድር ይነሳሉ፣ ጃሂሎች ብቻ ይሰፍናሉ። እንዲህ አይነት ነገሮችን የአላህ ነብይ በጥብቅ ያስጠነቀቁበት ጉዳይ ነው። ስለዚህ እንዲህ አይነት ነገሮች ሲከሰቱ ዝም ብሎ ወሬ አውርቶ ማለፍ አያስፈልግም። ከነፍሳችን ከሚመጣ ዙልም ነው። وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير ምንም አይነት ሙሲባ አይመጣም እጃችሁ ባመጣችሁ በከሰበችው ቢሆን እንጂ ይላል አላህ። ويعفو عن كثير አለ አላህ። ለዛውም አብዛኛውን አላህ ይቅር ብሎ ነው። አላህ ለከኛ ወዴት እንደምናደርገው ወዴት ቢያደርገን ኖሮ በምድር ላይ አንድችም ተንቀሳቃሽ አትኖርም ነበር ይላል። ነገር ግን ለምትመጣው ቀን እናዘገያቸዋለን፣ የዛች ቀን እንይዛቸዋለን ይላል። እንደምታውቁት
አባታችን አደም ጀነት ገብቶ አላህ ኒዕማዎችና ጸጋዎችን ለግሶት ነበር። ሰይጣን እንደ መካሪነት ጠጋ ብሎ አትንካት የተባለውን ነገር ሲነካ አላህ ክብሩን ገፎ ወደ ምድር እንዲወርድ አድርጎታል። እንዲሁም ሸይጣን ለነብዩላህ አደም አላህ ከፈጠረው በኋላ ስጁድ አድርግ ሲለው ከጭቃ ለፈጠርከው አካል እንዴት አድርጌ ስጁድ ወርዳለሁ ብሎት አላህ ከራህመቱ አባሮታል። ስለዚህ እንዲህ አይነት ክስተቶች የሚከሰቱት አላህን ስናምጽ ነው። ሰማይም የያዘችውን ወደ ምድር እንድትለቅ ያደርጋል። እሳት ሲያጠፋ የነበረውን ውሃ ወደ እሳትነት ይቀይረዋል አላህ። ጥሩ የነበረው አየርና ሲያገለግል የነበረውን ንፋስ የሰው ልጆችን ጠርጎ እንዲያጠፋ ያደርገዋል አላህ። እነዚህ ክስተቶች ከኛ በፊት በነበሩ ሰዎች የተከሰቱ ናቸው። እነዚህን ክስተቶች ወደ ኋላ ተመልሰን ብናያቸው ከምን ጀመሩ የሚለውን ስናይ ማዕሲያ ምድር ላይ ሲስፋፋ ነው። ቃል አላሁ ተዓላ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون ظهر الفساد إلى الله ጸያፍ የሆነ ነገር ግልጽ ሆነ في البر والبحر በየብሱም በባህርም ሲያገለግሉ የነበሩ ነገሮች ጉድለት ያስገኛሉ። ምሳሌ የዛሬ 20 ዓመትና 30 ዓመት አካባቢ ጓሮ ላይ ሲበቅል የነበረው ፍራፍሬ ትልቀቱም ትልቅ ነበር፣ የሚይዘውም ብዛት በጣም ብዙ ነበር። ወንዞች አካባቢም ብንሄድ ይዞት የሚመጡ የነበረው ውሃ በጣም ብዙ ነበር። ዝናብም በሚፈለገው ሰዓትና በሚፈለገው ልክ ይዘንብ ነበር። ነገር ግን እነዚህ ነገሮች ይወገዳሉ አለ አላህ። ቢማ ከሰበት አይዲናስ ይህም የሚሆነው የሰው ልጆች በሚሰሩት ስራ ነው። ጸያፍ በሆነ ተግባራቸው ነው ይሄንንም አደርገው አለ። ወደ ኋላ ተመልሰን እንግዲህ በእኛ እድሜ ብናይ የነበረው በረካ አሁን ያለው ነገር ሂሳብ መስራት እንችላለን። ወደ ክፍለ ሀገር ቢኬድ አናሳ ገበሬ ዘካ ይሰጥ ነበር። ጓሮ ላይ ሲወጣ ጓሮ ላይ የበቀሉ ሰብሎች በሰውየው ቁመት ልክ አልፎ ወደ ላይ ይመለከታቸው ነበር። እንሰቶችም ወደ ላይ ወጥቶ ወደ ታች ያንዣብቡ ነበር። ነገር ግን አሁን ያ ነገር የለም፣ ድሮ ነበር የሚል ወሬ ብቻ ነው ያለው። ቢማ ከሰበት አይዲናስ አላህ የሰው ልጆች በሚሰሩት ጸያፍ የሆነ ተግባር ነው ይላል። ሊዩዚቀሁም ባዕደ ለዚ አሚሉ ትንሽ ሊያቀምሳቸው ነው ከሰሩ ስራ አንጻር እንዲያውቁት። ሙእሚኖቹ በዛ ነገር አውቆ ወደ አላህ ይመለሳሉ። አመፀኞችና አምባገነኖች የአየር ቅዝቃዜ ለውጥ ነው፣ የሙቀቱ ለውጥ ነው እያሉ ሌላ ውዥንብር ውስጥ ይገባሉ። في قلوبهم مرض فزادهم الله مرضا في قلوبهم مرض فزادهم الله مرضا على الله ቀልባቸው ላይ ታሽጎባቸዋል፣ በሽታ ስላለባቸው ነው አለ አላህ። መገንዘብ አይችሉም። መገንዘብ የሚችሉት ፊታቸውን ወደ አላህ ያዞሩ፣ ጸያፍን ነገር የራቁ፣ ሐቅን የተቀበሉ ባጥልን የራቁ፣ ለሐቅ ዝግጁ የሆኑ ባጥልን ለመራቅ ደግሞ ጊዜ የማይፈጅባቸው የሆኑ ሰዎች ናቸው ትምህርት የሚሆናቸው። አማ ከእስላም ውጭ ያሉ ሰዎች የተወሰነ ሙሲባ ሲነካቸው ሌላን ነገር ይደረድራሉ። እንደውም ዶክተር የተባሉ ሰዎች ቻናላቸው ላይ ወይም ደግሞ ሚዲያ ላይ ወጥቶ ክስተቱ በዚህ ቦታ ሊከሰት ይችላል፣ በዚህ ሰዓት ሊሆን ይችላል፣ በሚከሰትበት ሰዓት ጠረጴዛ ስር ሆኑ፣ የምትደገፉት ነገር ካለ ጠጋ ብላችሁ ተደገፉት። የሆነ ህፃን ልጆች የማያወሩት ወሬ እቃቃ ነው የሚጫወቱት፣ አያውቁትም። ሙእሚኖች ግን ያውቁታል። የአላህ ነቢይ ዳመና ዝናብን ይዛ ስትመጣ ይፈሩ ነበር። የአላህ ነቢይ ፊታቸው ይቀያየር ነበር። ምናልባት ሙሲባ ልመጥቶ ሊሆን ይችላል ይሉ ነበር የአላህ ነቢይ አለይሂ ሰላቱ ወሰላም። بعد الذي عملوا لعلهم يرجعون على الله ይሄንንም ነካ የሚያደርጋቸው ይመለሱ ዘንድ ከተመለሱ ሙእሚኖች ይመለሳሉ። ሰለፎች
ጥሩ ቀደምቶች የሆነች ነገር ሲደርስባቸው ምንድነው አላህን ያመዝኩበት መስመር የትኛው መስመር አላህን አስቆጥቼ ይሆናል ይሄ ነገር የደረሰብኝ ይሉ ነበር። አማኛ ብዙ ነገሮችን ነው ምንደረድረው ያ ምንደረድረው ያው ከሃዲያን ወይም ደግሞ ከእስላም ውጭ ካሉ ሰዎች የወረስነው ውርስ ነው። በአላህ የካዱ ሰዎች ያስተባበሉ ሰዎች ኸምር ላይ ሽርክ ላይ ዝሙት ላይ ጸያፍ የሆኑ ተግባር ላይ የተሳተፉ ሰዎች حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون قال رب ارجعون ይላሉ ጌታዬ እባክህ እስኪ መልሰኝ ወደ ዱንያ የተወሰነችን ታይም ብትሰጠኝ ይላሉ። ለምን ሲባል ላሊ አዕመሉ ሳሊሃን ፊማ ተረክት ይላሉ። ትቼው ቀልጄበት የመጣሁትን ነገር ተግብሬ ወደ አንተ መለስ ዘንድ እባክህ የሆነች እድል ስጠኝ ይላሉ። ከላ إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون إلى الله እንዲህ አይነት የደንባራ ንግግር መናገሩ ተው ይቅርባችሁ አርፈ ብትቀመጥ ይሻልሃል እስከሚቀሰቀሱበት ጊዜ በቀብሩ ዓለም በርዘኽ የሚባል ግርዶሽ አለባቸው ይላል አላህ። የብስም ላይ በባህሩም ላይ የሚመጡ ጉድለቶችን የሚመጡ ችግሮችን የሰው ልጆች በሰሩት ጸያፍ ነገር ነው የሰው ልጆች ባመጡት ሙሲባ ነው ያም ደሞ ትንሽ ቆም ብሎ አስቦ እንዲመለሱ ነው ያደረኩት ይላል። ካልተመለሱ ደግሞ የቂያማ ቀን ባፍንጫቸው ተደፍቶ ወደ ጀሃነም ይወረወራሉ። وقال ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون ولو أن أهل القرى على الله ያንድች ከተማ ሰዎች አመኑ በአላህ ላይ ቢያምኑ ሽርክን ጸያፍ የሆነ ነገርን ቢርቁ አላህ የዋለላቸውን ውለታ ቢያቁት ሚተነፍሷትን ከየት እንደተሰጣቸው ከማን እንደሆነች ቢያቁ ለአላህ የሚገባውን ሐቅ ቢሰጡ ወተቀው እንዲሁም ቢጠነቀቁት የከለከላቸውን ቢከለከሉ ያዘዛቸውን ቢታዘዙ لفتحنا عليهم بركات من السماء على الله ከሰማይ ረድኤቱን እናወርድላቸው ነበር ይላል አላህ። والارض እንዲሁም ደግሞ ምድርም ቡቃያውን ተሰጣቸው ነበር። ምድር አላህ የፈቀደላትን ትእዛዝ ነው የምትተገብረው። አራሾች አርሶ ይዘሩባታል የተዘራው ነገር አላህ ያበቅልና ይመገቡበታል። ቤት ይሰራሉ ይኖራሉ ይራመዱባታል። መንገዶችን ይከፍታሉ ከዘመድ አዝማድ ይገናኙበታል የሚፈልጉትን ነገር ያደርጉባታል። ነገር ግን አላህ ሲቆጣ ያጠፋታል። አላህ እኛ የተለያዩ ነገሮችን ግንባታዎችን እንገነባለን ብዙ ነገሮችን እናደርጋለን ቂያማ ሲደርስ አካባቢ ግን ተጠቅልላ ትነሳለች እቺ ነገር የአላህን ትእዛዝ ትፈጽማለች። ይሄን የሚያውቁት አማኞች ናቸው አቅል ያላቸው መገንዘብ የሚችሉ ቆም ብሎ ማሰብ የሚችሉ ናቸው። የጌታቸውን ጌትነት የፈጣራቸውን ፈጣሪነት የኃያልነቱን ኃያልነት የሚያውቁ ሙእሚኖች ናቸው የሚያውቁት። አማ ካዲያን والذين كفروا يتمتعون ويأكلون كما تأكل الأنعام والنار مثوى لهم يأكلون كما تأكل الأنعام على الله ላሞች እንደሚበሉት ይበላሉ አለ። እንስሳ እንደሚበላ ነው የሚበሉት። ሐላል የለ ሐራም የለ መጠጡ የለ ዝሙቱ የለ ሐሜቱ የለ ሁሉንም ግብስብስ አድርጎት ይሄዳሉ አለ። والنار مثوى لهم على الله ጀሃነም ግን ጸድቆላቸዋል እንዲህ አይነት ፋጅሮች ይላል አላህ። ስለዚህ ምድርም ተሰጣቸው ነበር አላህን ቢፈሩትና ቢጠነቀቁት። ولكن كذبوا على الله ነገር ግን አስተባበሉ አሻፈረኛል ሸይጣንን ተከተሉ። የቁርአኑን መንገድ የሐዲሱን መንገድ የሰለፎችን መንገድ አስተባበሉ።
فأخذناهم بما كانوا يكسبون على الله ሚተው አይደለም ደግሞ የፈነጠዘ አካል ይፈነጥዛል እስከተፈቀደለት ድረስ ወጣትነታችን ለተወሰነ ጊዜ እንደምትቆየው እርጅና መታ ደግሞ ጀርባችን እንደምትሰብረው ወላ አይናችን እንደምታጠፋው ጆሮአችን እንደምትዘጋው እጃችን እንደፈለግነ ስናወራጨው የነበረው አልወራጭ የሚለው እግራችን የፈለግነበት ቦታ ስናራምደው የነበረው ቆም ሲል ያቁታል ይሄንን የሚያመጣው አደጋ ምን እንደሆነ ያለማወቁ በራሱ ሌላ ጸያፍ ነገር ነው فاخذناهم بما كانوا يكسبون على الله ይሄ ጸያፍ ነገር ሲያተራምሱ ይቆዩና ሲሰሩት በነበረው ደግሞ ቁልፍ እናደርግባቸዋለን እንይዛቸዋለን ይላል أفأمن أهل القرى أن يأتيهم بأسنا بياتا وهم نائمون أفأمن أهل القرى እንዴ ከተማ ሰዎች አመኑ እንዴ አያቲየሁም ባሱና በያተን አላህ ማታ በተኙበት አደጋችን ማይመጣቸው መስላቸው እንዴ ምን ነው ተደናበሩ አንዳንዶቹ ፎቅ ስለሆነ ነው ብሎ ምድር ይወርዳሉ አንዳንዶቹ ደግሞ ቱርክ ስለሆነ ነው ብሎ ወደ ሳውዲ ይሄዳሉ አንዳንዶቹ ደግሞ አፋር ክልል ስለሆነ ብሎ ወደ ስልጤ ይመጣሉ አንዳንዶቹ ይሆን ነገር ያደርጋሉ አይገባቸውም የኛ ቅጣት አይመጣም ብሎ አሰቡ እንዴ ማታ በተኙበት ሰዓት ጸጥረጭ ባለበት ሰዓት መጥቶ አመድ አያረገንም ብሎ አሰቡ እንዴ ይላል ይመጣል አሁን እንደምናየው ማለት ነው አብዛኛው ለሊት ላይ ነው 10 ሰዓት ከ10 10 ሰዓት 9 ሰዓት ከ50 ምናምን ያለ ሰው ጋዜጣውን ያነባል ግን ምንድነው የተማርከበት ምን ተዘጋጀህበት ምን ወሰድከ ከዚህ ነገር ምድር የሆነ ነገር ሊያናውጣት እንደሚችል አላህ የላከው ነገር አወቅ ተረዳ ገባ ወይ ዝም ብለ ግምት ያወራህ ነው አሁንም ሲሉ ሰምቼ ይያልከ ነው በማታው ክፍለ ጊዜ ሊመጣቸው እንደሚችል አያቁም እንዴ ይላል ወሁም ናኢሙን ተኝቶ ይያል በተኙበት ጸጥ ረጭ ያደርጋቸዋል አላህ ተሰማላችሁ 150 ሰው ሞተ 3000 ሰው ሞተ 10000 ሰው ሞተ 15000 ሰው ሞተ 20000 ሰው ሞተ ማን ነው የተማረበት በዚህ ነገር የነቃው ወደ አላህ የተመለሰው أو أمن أهل القرى أن يأتيهم بأسنا ضحى وهم يلعبون أو أمن أهل القرى እንዴ አመኑ እንዴ እነዛ የከተማ ባልተቤቶች አያቲየሁም ባሱና ዱሃን አላህ በጧቱ በረፋዱ በጧቱ ጊዜ ደግሞ ችግራችን ወይንም ደግሞ ቅጣታችን አይመጣም ብሎ ይተማመናሉ እንዴ ይመጣቸዋል የሆነ ሰዓት መጣ ከተፈትላለች በጧቱ ክፍለ ጊዜም ትመጣለች ወሁም يلعبون على الله እየተጫወቱ ተዘናክቶ የተለያየ ውዥንብር ውስጥ ገብቶ መርካቶ የገባው መርካቶ ገብቶ ባንክ የገባው ባንክ ጫት ቤት የገባው ጫት ቤት የተለያየ ቦታ በተሰማሩበት ጊዜ የኛ አደጋ መጥቶ እንዲ ማይዛቸው ይመስላችኋል ይተማመናሉ አይመለሱም ወደ አላህ ይያለ ነው አላህ በ10 አመት አንድ ጊዜ ይከሰታል በ20 አመት አንድ ጊዜ ይከሰታል በ30 አመት በ100 አመት ይያሉ ሌላ ነገር ይመነዝራሉ ይሄ የሙጅሪሞች የፋጅሮቹ ሐላቸው ሁኔታቸው ነው አማ ሙእሚኖች ሂሳብ ያደርጉበታል ራሳቸው وقال فكلا أخذنا بذنبه فمنهم من أرسلنا عليه حاصبا ومنهم من أخذته الصيحة ومنهم من خسفنا به الأرض ومنهم من أغرقنا وما كان الله ليظلمهم ولكن كانوا أنفسهم يظلمون فكلا أخذنا بذنبه على الله كلهم بونجلو يزنوا على الله ودو على تملساتشو قرآنون چيك አርጉት የነብዩላህ ሳሌህ የነብዩላህ ኑህ ህዝቦች ነፍርዓውን ከአላህ ነብይ ከነብዩ አለይሂ ሰላቱ ወሰለም ጋር ጦርነት ሲፈጥሩ የነበሩ ሙጅሪሞች ሁሉንም በወንጀላቸው ይዘናቸዋል ይላል አላህ فمنهم من أرسلنا عليه حاصبا ከፊሉ ንፋሳት ዘል የሆነች ከጀሃነም የመጣች ጠጠር አርግፈን አጥፍተነዋል አላህ ومنهم من أخذته الصيحة ጩኸት ሞባይላችን እንዳይጮህ ማይኩ እንዳይጮህ በልክ ነው አይደለም እናደርገው ጆሮአችን አይችልም በጩኸት ደግሞ ያጠፋናቸው አለ ድምጥ ማጣቸው የጠፉ በጩኸት እነዚህ የነብዩላህ ሳሌህና የሹወይብ ህዝቦች ናቸው ومنهم من خسفنا به الارض ምድርንም ያሰመጥንበት አለ እነ ቃሩንን የመሰለ ومنهم من اغرقنا እንዲሁም ደግሞ ውሃ ውስጥም ያሰመጥነው አለ ፍርዓውን አነ ረብኩም አላ ሲል ቆይቶ ሲደናበር ቆይቶ
አላህ ውሃ ውስጥ አስገብቶ አስምጦታል። ወማ ካነ አላሁ ሊየዝሊመሁም ነገር ግን አላህ ሊበድላቸው አልነበረም። ቢታዘዙትና እጅ ቢሰጡ ወደ አላህ ቢመለሱ አላህ ሊበድላቸው አልነበረም። ወላኪን ካኑ አንፉሰሁም የዝሊሙን አላህ ነገር ግን ነፍሳቸው ራሳቸው ነው የሚበድሉት። አላህ በዳይ ጌታ አይደለም። እምቢ አሉ። የተወሰኑት ጌታ ነኝ አሉ። የተወሰኑት ከኔ በላይ ማን አለ አሉ። የተወሰኑት በገንዘባቸው፣ የተወሰኑት በዘራቸው፣ የተወሰኑት በስልጣናቸው፣ የተወሰኑት በተወሰነው ነገር ላይ ገብቶ ተሸወዱ። አላህ ድምጥማጣቸውን አጠፋቸው። ይሄ ወደ ኋላ ተመልሳችሁ ቼክ አድርጎት እያለ ነው አላህ። ከዚህ በፊት የነበሩ አምባገነኖችን አላህ በሚሰሩት ስራ በሚሰሩት ጸያፍ ነገር ያጠፋቸዋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም የሰሙድ ህዝቦች የጠፉበት ቦታ ላይ ሲያልፉ ለሰሃቦች እንዳትገቡ ከገባችሁ እያለቀሳችሁ ግቡና እለፉ አሉ ነብዩ አለይሂ ሰላቱ ወሰላም። የምድር መንቀጥቀጥ የሚከሰተው የቂያማ ምልክት ነው። ቂያማም እየቀረበ መሆኑ ጠቆም ያደርጋል። ዝም ብሎ ማለፍ አያስፈልግም። አንደኛው አላህ ሰዎችን የሚያስተምርበት ተአምሩ ነው። አቡ ሁረይራ በዘገበው ሐዲስ ቃል ነብዩ ሰለላሁ ዐለይሂ ወሰለም የአላህ ነብይ ብሎ አሉ ይላል ላ ተቁመ ሰዓ ቂያማ አይቆምም አሉ ነብዩ አለይሂ ሰላቱ ወሰላም ሐታ ይቅበደል ኢልም ይነሳል አሉ ነብዩ። ዑለማዎች ይሞታሉ፣ ከምድር ይነሳሉ። ለአላህ ብሎ የሚኖሩ ለአላህ ብሎ የሚያስተምሩ ለአላህ ብሎ ህይወታቸውን መስዋዕትነት የከፈሉ የሚከፍሉ ዓሊሞች ይነሳሉ ከምድር። ቂያማ የምትቆመውም የሆነ ሽራሩል ኸልቅ ላይ ነው አሉ ነብዩ አለይሂ ሰላቱ ወሰላም። መጥፎ ሰዎች ላይ ነው ቂያማ የምትቆመው። እዛ ውዥንብር ውስጥና እዛ አደጋ ውስጥ የሚገቡት መጥፎ ሰዎች ናቸው። ቂያማ ከመቆሙ በፊት ኢልም ይነሳል አሉ የአላህ ነብዩ አለይሂ ሰላቱ ወሰላም። ዑለማዎች ይሞታሉ፣ ይሄዳሉ። ቁርአኑን አላህና ነብዩ በሚፈልጉት ሰሃቦች በተረዱት አይነት የሚያስረዱት ይሄዳሉ። ቁርአኑን ከስልጣን፣ ቁርአኑን ከዘር፣ ቁርአኑን ከስሜት፣ ቁርአኑን ከደሞዝ፣ ቁርአኑን ከአካባቢ፣ ቁርአኑን ከምናምን የሚያደርጉ ሰዎች ናቸው የሚቀሩት። ትክክለኛ ዓሊሞች ዓሊሙ ረባኒ ለአላህ ብሎ የሚኖሩ ለአላህ ብሎ የሚናገሩ ለአላህ ብሎ ዝም የሚሉ ሰዎች ይነሳሉ፣ ይሄዳሉ። ተመልከቱ፣ በአሁኑ ሰዓት ትላልቅ ዓሊሞች ወደ አኺራ እየሄዱ ፍትና ስትከሰት መፍትሄዋን ቁጭ የሚያደርጉ ትላልቅ ዓሊሞች ይሄዳሉ። ጃሂሎች ቻናል ላይ ወጥቶ ህዝቡን ያደናብሩታል። የመሬት መንቀጥቀጥም ይበዛል አሉ ነብዩ አለይሂ ሰላቱ ወሰላም። ሂዱ አሁን በአፋሩ አዲስ አበባም ጀምሮታል። በየቦታው ምድር እየተንቀጠቀጠ ትሰነጠቃለች። የተሰነጠቀችውን ታያላችሁ፣ ትከፍታለች እንደዚህ። በቅርብ ጊዜ ከ5 ዓመት ከ6 ዓመት በፊት እዚህ ከጉታጀራ ወደ ስልጢ በሚካሄድበት መንገድ ላይ 1 ኪሎ ሜትር ከጉታጀራ እንደተወጣ አስባልቱን ሰንጥቆ ባዶ አድርጎታል አላህ። የት ሄደ? እዛ ዘግቶ የነበረው ወዴት ሄደ? ወደ ሰው ቤት ገባ? ወዴት ሄደ? ክፈች ይላታል፣ ከፈተች። ይሄ ኢብራ ነው ለሚገነዘቡ ሰዎች። ወደ አፋር ብትሄዱ ጫካ ውስጥ ከድንጋይ ስር እሳት ወደ ላይ ይውለበለባል። ወደ ሌሎች የአውሮፓ ሀገር ብትሄዱ ውሃው እኮ ነው፣ ውሃ እሳት ሲያጠፋ የነበረው ውሃ ወደ እሳትነት ይቀየራል። የአላህ ጁንድ ነው። ማጥፋት ያለበትን ያህል አላህ ያዘዘውን አጥፍቶ ደግሞ ይመለሳል ወደ ቦታው። ይሄን ያቁታል እነዛ ሰዎች? አያቁትም። በዛው ክህደታቸው፣ በዛው ኩፍራቸው፣ በዛው ዝሙታቸው፣ በዛው ሽርካቸው፣ በዛው ወለዳቸው ወደ አኺራ ይሄዳሉ። ይሄንን የሚረዱት አማኞች ናቸው። ወይ ተቃረበ ዘማን አሉ ነብዩ አለይሂ ሰላቱ ሰላም፣ ጊዜዎችም ይቀርባሉ አሉ። ሳምንቱ አስቡት እንግዲህ የድሮ ሳምንት ነው፣ ያሁኑ ሳምንት አንድ ነው። አያቶቻችሁን ጠይቁ እናንተ ካላወቃችሁት። የድሮ ወርና ያሁኑ ወር አንድ ነው። አያቶቻችሁን ጠይቁት እናንተ ካላወቃችሁ። የድሮ ዓመትና ያሁኑ ዓመት አንድ ነው። አያቶቻችሁን ጠይቁ እናንተ ካላወቃችሁት። ይቀርባል አሉ ነብዩ አለይሂ ሰላቱ ሰላም። አሁን እንደምናየው ማለት እንዴ የዛሬ ሳምንት ነበርኩ እዛ መስጊድ የገባሁት ዛሬ ምንድነው ቀኑ ሳምንት ሆነ ይላል አብዛኛው ሰው። ይሄንን ትምህርት የሚወስዱበት ዓሊሞች ናቸው። እየቆጠረ ነው እድሜ ፈጠነ ማለት እኮ እድሜም እየቆጠረ ነው። ነብዩ አለይሂ ሰላቱ ሰላም ከኔ ኡማ ከ60 ምናምን የሚያልፈው ውስን ሰው ነው አሉ ነብዩ አለይሂ ሰላቱ። የድሮዎቹ ረጅም ጊዜ ይቆዩ ነበር። ነብዩላህ ኑ 950 ዓመት ነው ዳዕዋ ያደረጉት። ድሮ ከሀገር ቤት ከ100 ምናምን ኪሎ ሜትር ወደ አዲስ አበባ 1 ወር ምናምን ፈጅቶብን ደረስን ይሉ ነበር አያቶቻችን። አሁን 1 ሰዓት ከግማሽ ይደርሳለሁ ይላል አንድ ኮብራ የያዘ ጎረምሳ። ከሳውዲ በመኪና በሱዳን ምናምን አድርጎ በ2 ቀን አዲስ አበባ ዱብ ይላሉ በመኪና። ይሄው ወይ ተቃረበ ዘማን አሉ ነብዩ፣ ጊዜዎቹ ይቀራረባሉ አሉ። ምን ኖራት ጊዜ ትንሽ ነች። ይሄን ሂሳብ ኦዲት ማድረግ ያስፈልጋል። ቆም ብሎ ማሰብ ምን ላይ ነው ያለሁት? እስካሁን ባሳለፍኳት 30 ዓመት 40 ዓመት 25 ዓመት 20 ዓመት 15 ዓመት ምን ሰራው?
ምንድነው ያዘጋጀውት የሚለውን በደንብ ቼክ ማድረግ ያስፈልጋል። ዝም ብሎ ጊዜው ካለፈ አደጋ ነው። ፊትናም ግልጽ ይወጣል አሉ። ፊትና የአሁኑ ጊዜ ፊትና ይዩት። የዘረኝነቱ ፊትና፣ የቤት መፍረሱ ፊትና፣ የበሽታው ፊትና፣ የዝሙቱ ፊትና፣ የሽርኩ ፊትና፣ ባላ ላይ የሚያጋሩ ሰዎች ሌሊቱን በሙሉ በጭወታቸው የመሙላታቸው ፊትና፣ ስንት ፊትና ነው የጋረደን ከላይ። ፊትና ግልጽ ይወጣል አሉ የአላህ ነብይ። ወይክፍር ሐርጅ አሉ ነብዩ አለይሂ ሰላቱ ሰላም። ችግርም ይበዛል አሉ። ወሁወ القتل አሉ ነብዩ አለይሂ ሰላቱ ሰላም። እሱ ግድያ ነው አሉ የአላህ ነብይ። ቂያማ ሲቃረብ ግድያ ይበዛል። አንድ ሐሺሽ የወሰደ ጎረምሳ በ300 ሰዎች በመኪናው ሄደባቸው። አንድ ጫት የቃመ ጎረምሳ እናቱን አንስቶ ጣለ። አንድ የጠገበ ባለስልጣን ጠጥቶ 3 ሰዎችን ደፋ። በየቦታው የሚጠቀሰው ነገር ሚዲያው አካባቢ ብትገቡ መሸከም ማችሉት ነገር ትሰማላችሁ። ይሄ የአላህ ነብይ የተናገሩት ነው። እንትና ሞተ እንቅበር ሲባል እኮ ብዙ አይገርመውም እኮ ምንም ችግር የለው። መጣው በቃ ኮልፌ ይገኛለሁ ይላል። የሚገርመን 3000 ሰው በአንድ ላይ ረገፈ ሲባል ወይ ፕሌን እኮ ከላይ ወርዶ ምድር ሰመጠ ሲባል ነው ትንሽ ምን ባነ ነው እንጂ በ2 ሰው በ3 ሰው በ4 ሰው የሚገረሙ ሰዎች ብዙዎች ናቸው። የቀብር ቦታ ስልክ እያወራን ምን ሆነው የተወሰኑ ሰዎች እዛ ይቀብራሉ። አንድ ዳይ ይነሳና ይሄ ሰውዬ ቀብር ሲገባኛ ምን ትምህርት ወሰድናል? መማር አይችልም። ጫንክ አወረድከው፣ ተቀብላል አልተቀበል፣ ሱቁን ከፈትክ፣ ሌላ ወሬ ላይ ነው ያለው። ምግብ ቤት ደውሎ 3 ጥብስ አዘጋጅልኝ ኮልፌ ነኝ ይላል። ወይ አንድ ዞርባ ጫት አዘጋጅልኝ ልመለስ ነው ኮልፌ ነኝ ይላል። እየተላመደው ይመጣል። ሰው አይማርበትም። የአላህ ነብይ አለይሂ ሰላቱ ወሰላም ፈዙሩሃ ፈኢንሃ ትዘክሩኩም الآخر አሉ የአላህ ነብይ። ቀብር ቦታ ሂዱ ለመለመን ለመጠየቅ አፈር ለመብላት በጥብጦ ለመጠጣት አይደለም። ሂዱና እዛ አካባቢ ከናንተ ጋር የነበሩ ሰዎች ለጥረጭ ያሉበት ቦታ ስትሄዱ አኺራን ታስታውሳላችሁ አሉ ነብይ አለይሂ ሰላቱ ወሰላም። እኛ ሳውን ኮልፌ ስንገባ እናስታውሳለን? ራሳችን ቼክ እናድርግ። አብዛኛው ኮልፌ አካባቢ ረብሸኛ ነው። ይጮሃል፣ ይረብሻል። የሚደባደብ ሰው አለ ኮልፌ ላይ። ሰው ይዛጋ እየተቀበረ እዚህ ቢደባደብ ሰው አለ። ዳይዎች እዛ ተነስቶ ይላሉ፣ የሚሰማቸው የለም፣ ድምጻቸውም አይሰማውም ጭራሽ። ይጨንቀዋል። ለምንድን ነው የሚጮኸው ይላል። ስለዚህ እንዲህ አይነት ሰዎች ሲበዙ ምንም ሊያስተምራቸው አይችልም፣ አላህ ሂዳያ ነስቶላቸው ቀልባቸውን ካረጠው በስተቀር። ስለዚህ ግድያ ይበዛል አሉ ነብዩ አለይሂ ሰላቱ ሰላም። ከማቱ ሻሂዱን በአሁኑ ጊዜ እንደምታዩት ነው። በዚህ ክልል እንደዚህ ሞተ፣ በዚህ እንደዚህ ሞተ፣ በዚህ እንደዚህ ሞተ፣ በዚህ እንደዚህ ሞተ፣ ረገፈ ነው የሚባል። ይሄ የቂያማ ምልክት ነው የአላህ ነብይ አለይሂ ሰላቱ ሰላም የተናገሩት። ሐታ የክثر فيكم المال فيفيض አሉ ነብዩ አለይሂ ሰላቱ ሰላም። እንደገና ገንዘብ ይበዛል አሉ ነብዩ አለይሂ ሰላቱ ሰላም። ይንቧባላል። ትላንትና ከሀገር ቤት የመጡ ሰዎች ቦሌ ህንጻ ሰርቶ አካውንታቸው ላይ ያለውን ገንዘብ ቆጥሮ አይጨርሱትም፣ አያውቁትም። መኪና በየሳምንቱ ሊቀይር ይችላል። አረ የራሱን አይደለም የምስቱን በየሳምንቱ ሊቀይርልህ ይችላል። ቤት የሆነ ሰፈር ላይ ገዝቶ ከገባ ይደብረውና ሌላ ቦታ ይቀይራል። ግዢው ራሱ 150 ሚሊዮን 200 ሚሊዮን 300 ሚሊዮን 400 ሚሊዮን። ይሄ ነብዩ ይበዛል አሉ ቂያማ ሲደርስ። የቂያማ ምልክት ነው ይሄ ራሱ። ቂያማ ሲደርስ ገንዘብ ከየት መጣ አይባልም፣ ይንቧባል፣ አይበጠርም፣ ይበዛል አሉ ነብዩ አለይሂ ሰላቱ ሰላም። ሰደቀ ረሱላህ ሰለላሁ ዐለይሂ ወሰለም። ይሄ አሁን የምናየው ያለንበት ሰዓት ማለት ነው። የሆነ ሰው ዳቦ የሚገዛበት አጥቶ በየመንገዱ ይዞራል። የተወሰኑ ባለሀብቶች ደግሞ ዛሬ 100 ሚሊዮን ብር አካውንታቸው ላይ ገባ አልገባ አያውቁትም፣ ቁጥሩ ራሱ አያውቁትም። ይሄ ቂያማ ምልክት ነው። ይሄም ኢማሙ ቡኻሪ ያስተላለፉት ነው። የመሬት መንቀጥቀጥ እና ቅጣት ከሚመጣበት ምክንያት አንደኛው አልማዓሲ ወንጀል ነው። የሰው ልጆች ወንጀል ሲሰሩ ምድር ትንቀጠቀጣለች። ከባዱ ደግሞ ሽርክ ነው፣ በአላህ ላይ ማጋራት። የዙልሞች ሁላ ዙልም፣ የበደሎች ሁላ በደል ሽርክ ነው። ሰማይና ምድር ልትሸከመው የማይችለው ነገር። ከሽርክ ነፃ የሆኑ ሰዎች በአሁኑ ሰዓት በቁጥር ነው የሚታወቁት። የሆነ ችግር ሲደርስባቸው ጠንቋይ ቤት ይሄዳሉ። የሆነ ነገር ሲጎድላቸው አብሬት ቃጥባሬ ይመላለሳሉ። የሆነ ነገር ሲቸግራቸው አልከሶ ይመላለሳሉ። የተለያዩ የሽርክ ቤቶችን ይገባሉ። አዲስ አበባ በየሰፈሩ ተሰርቶላቸዋል። በእኔ አካባቢ ብትሄዱ ሶማሌ ተራ አለ፣ አውቶቡስ ተራ አለ፣ መሳለማ አካባቢ ያለ በየሀገሩ ያሉ ሼኾች ዋና ቢሮአቸው አዲስ አበባ ላይ አለ። በየሳምንቱ ገብቶ ተሳልሞ የሚወጡበት ለነሱ ችግራቸውን አቅርቦ እባኮት ምን ይላሉ በዚህ ጉዳይ ብሎ የሚያቀርቡበት አላቸው አዲስ አበባ ላይ። ይሄ ከባዱ ችግር ዋነኛው ችግር ይሄ ነው። ከወንጀሎች ወንጀል የሽርክ ጸያፊነት፣ የተውሂድ አንገብጋቢነት፣ ነቢያቶቹ ህይወታቸውን መስዋዕትነት የከፈሉለት ተውሂድ በየመስጊዱ ይታወጃል። የምትሰሙት የምታዩት ነገር ነው። የሆነ ፕሮግራም እንደዚህ የሚሰጥበት ቦታ ነበርና ኮሚቴዎቹ ጠሩኝ። ምን ሰዓትኩኝ እያወራው ብዬ
ካፊሮች ትላለህ አሉ። ምን ማለት ነው ካፊሮች ማለት? ካፊር ነው። አላህን የማያመልክ ቀንን የሚያመልክ አልከስዬን ሶርጋንዬን የተለያዩ ጣዖታቶችን የሚያመልክ ሰው ካፊር ነው። አላህ ካፊር ብሎ ጠቅሶታል። ምን ስም ልስጠው ስላቸው ቁል ያ አዩሀል ካፊሩን የሚለው ቁል ያ አዩሀል አኸሩን ለምን አትለውም ማለት ሌሎች ሌላ እምነት ተከታዮች ብለህ ለምን አትፈስረውም? ቁል ያ አዩሀል ካፊሩን የሚለው ለምን አትቀይረውም ማለት ይሄ ነው በየመስጊዱ ያለው። እነሱ ግን ባገኙበት አጋጣሚ በየታክሲ ተራው በመናምን ከኛ እምነት ውጭ ያሉ ሰዎች ሙናፊቃኖች ናቸው ብሎ ሁክም ይሰጣሉ እዛው። የኛዎቹ ግን በተለይ አዲሱ መጅሊሶች ረቃይ ቀልቅሎ ብቻ አንብቡ ነው የሚሉት። በየክፍለ ሀገሩ ብትሄዱ ተደራጅቶ ዳዋ ተውሂድ ዳዋ ጥሪ የሚያደርጉ ሰዎችን ያስራሉ፣ ስማቸውን ያጠፋሉ፣ ያስደበድባሉ። በተለይ ወደ ስልጤ ወደ ጉራጌ አካባቢ ብትሄዱ የሚሰሩት ጽያፍ ነገር ድሮ አህባሾችና ሱፊዮች ያልሰሩትን ስራ ነው የሚሰሩት። የራሳቸውን አመለካከትና የራሳቸውን አካሄድ የተቀበለ ሰው ብቻ እንዴት ነው የሚፈልጉት? ከዛ ውጭ ያለው ስሙንም በማጥፋት በመግደልም በማሳሰርም ቢሆን ይሰራሉ። ስንት ወንድሞቻችን አሳሰሩ። አሁን በቅርብ የሚጥሉት ደባ፣ የሚዋሹት ውሸት፣ ነቢያቶች የመጡበትን ዳዕዋ የሚቃወሙ የሚያፈርሱ፣ ቁርአንን የሚጥሱ ሰዎች በእስላም ስም የተቀመጡ ሰዎች ናቸው። እነዛማ በግልጽ ወጥቶ እየተዋጉ ነው። ስለዚህ የመጀመሪያው ሽርክ ነው፣ በአላህ ላይ ማጋራት። ሽርክ ያለበት ስራ መቼም ቢሆን መጥቀም አይችልም። وقدمنا إلى ما عملوا من عمل فجعلناه هباء منثورا وقدمنا إلى ما عملوا من عمل فجعلناه هباء منثورا إلى الله የቂያማ ቀን ይቀርብላችኋል። ይሄ ከድቤ ከጫት ከኹዝቤዲ ያ ረሱላህ ናይበሉኝ መዲና ይውሰዱኝ መዲና የተዘጋውን ይክፈቱ የወጣውን ያውርዱ ከሚል ተያይዞ ከሽርክ ጋር የተሰራ ስራ የቂያማ ቀን ይመጣና ፈጃናው ሀባአን መንሱራ አላህ እንደተበተነ አቧራ እናደርገዋለን አለ። ኢኽላስ ተውሂድ የለበት። ለዚህማ ድሮ ሙሽሪኮችም ይሰሩ ነበር መካ አካባቢ። ምን ነው እናንተ ተሸወዳችሁ ሲሏቸው والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى ما نعبدهم إلا ليقربونا إلى الله زلفى አሏቸው ለነብዩ አለይሂ ሰላቱ ሰላም። እነዚህን ጣጉታት እነዚህ ሀጀር ሸጀር ጨሌ ቆሌ አውገረት ኪታበኛ ሲንቀጤማ እያመለክናቸው አይደለም። ምንድነው ታዲያ ليقربونا إلى الله زلفى ወደ አላህ አማላጁን እንዲያቀርቡን ነው የፈለግነው። እባክህ ተወን መሐመድ አሏቸው ለነብዩ አለይሂ ሰላቱ ሰላም። አሁን ያሉ ሙሽሪኮች አሁን ያሉ በሙስሊም ስም ሙስሊሙን የሚያከፍሩ ሰዎችም ሀከዛ ሀልሁም ሀከዛ ይሄ ነው ያላቸው፣ ሌላ የላቸው። وما خلقت الجن والإنس إلا ليعبدون وما خلقت الجن والإنس إلا ليعبدون ያለበት አላህ ሰውንም ይሁን አጋንንትም አልፈጠርኩም እኔን ሊያመልኩኝ ቢሆን እንጂ። ይሄ ነው ዋነኛው። ይሄ ነው የአላህ ነብይ አለይሂ ሰላቱ ሰላም ለጦርነት ሄዶ የአላህን ነብይ ገድላለሁ አጠፋለሁ ብሎ መጣና አላህን ደግሞ ሂዳ ያሻለት ጦር ሜዳ ላይ የአላህ ነብይ አለይሂ ሰላቱ ሰላም በሰንሰለት ተጎትቶ ወደ ጀነት የሚገባል አሉ የአላህ ነብይ። ነብዩን ሊዋጋ መጣና አላህ ቀልቡ ላይ እስላምን ሀትም አደረገለት። ከዛ አሽሀዱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ብሎ ሰለመና ከነብዩ ፋይት የገጠሙ ሰዎችን ፋይት ገጥሞ ሞተ። ትንሽ ሰራ ብዙ ተመረዳሉ ነብዩ አለይሂ ሰላቱ ሰላም። ከዛ የአላህ ነብይ ደግሞ ተነገራቸው ምን ጦርነት እያለን አንዱ መጣና ላኢላሃ ኢላላህ ሰሃቦች በሚረዱት አይነት ሳይል እስልምናን ተቀብያለሁ አለ። ቆረጡት አንገቱን። ለነብዩ ሲነገራቸው ላኢላሃ ኢላላህ የቂያማ ቀን ስትመጣ ምን ልትሆን ነው አሉት። ምን አለ ከዚህ ቀን በኋላ ሰለሜ ቢሆን ኖሮ አለ ሳቢዩ። እቺን የሚያፈርስ ስራ ከተሰራ ጸያፉ የመጀመሪያው አስጠይ ነገር የመሬት መንቀጥቀጥ፣ ረሃብን፣ ድርቅን ጸያፉን ነገር የሚያመጣው የመጀመሪያው ሽርክ ነው በአላህ ላይ ማጋራት። ነገር ግን በአሁኑ ጊዜ መስጂዶች በምንድነው የተሞሉት? በረቃ ይቀልቁሉ፣ የሰው ገንዘብ አትብሉ ምናምን። ይሄ ካፊሮችም እኮ ያስተምራሉ እኮ ተውሂድን አልጨመሩበትም። አቅል ያለው አእምሮ ያለው የተማረ ዝም ብሎ ከእስላም ውጪ የሆነ ሰው የሰው ገንዘብ ዝረፋ አይልም። እንደውም ሌባ ያስሩ የለ እንዴ የካፊር መሪዎች? ሌባው እኮ ይታሰራል፣ የገደለ ይታሰራል፣ ሀታ ህፃናትን የደፈረ ይታሰራል። ይሄ ሁሉም ያውቀዋል እኮ የሰው ልጅ ያውቀዋል ይሄ ሁሉ። ግን ይሄ ሁሉ ነገር ሲከለከል ከላዩ ምን መኖር አለበት? ተውሂድ መኖር አለበት። ተውሂድ ከሌለ ዝም ብሎ ድካም ነው የሚሆን። የመስጂዱን ቦታ ማይኩን፣ ዋው የውዱ ቦታው ምናምን ዝም ብሎ ነው ከንቶ የሚያደርጉት። አብዛኛው ዱዓቶች አብዛኛው አሊሞች መስጊዱን ማይኩን ይይዙታል፣ ስለ ተውሂድ ዝርዝር አድርጎ ያልፉ። በእነው አንደኛው ምንድነው ያለው? አላህ ከመተል አንከቡት ብሏል።
እንደ ሸረሪት ቤት ነው ብሏል። ዝም ብለህ እንደ ሸረሪት ቤት ነው ያልከለፈው አለ አላህ። አልከሶ ሶርጋን አብሬት ቃጥባሪ አናጂና ኑር ሁሴን ሀጀር ሸጀር ጦንቃይ እርዝ ምናምን አላለም። ዝም ብለህ ደገፍ አድርገው ይለፍ ይላል። የአላህ ነብይ አለይሂ ሰላቱ ሰላም እያንዳንዷ ክስተት ላይ ያስተምሩ ነበር። የመጀመሪያው ጸያፍ የሆነው ነገር ሽርክ ነው። وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم وإذ قال لقمان لابنه لقمان للجو بالو ጊዜ አስታውስ وهو يعظه እሱ እየመከረው ያ ቡነየ ላ ቱሽሪክ ቢላህ በአላህ ላይ እንዳታጋራ ኢነ ሽርክ ለዙልሙን ዐዚም አለው። ይኸው ሽርክ በደል ነው። ከሽርክ በላይ በደል የለም። ይሄ በደንብ ማወቅ ያስፈልጋል። ከሽርክ በላይ ዙልም የለም። ከሽርክ በላይ በደል የለም። ከሽርክ በላይ ጸያፍ የሆነ ነገር የለም። የጸያፍ ነገር ሁላ አለቃው ሽርክ ነው። መሬት መንቀጥቀጥ፣ እሳተ ገሞራ እንዲነሳ፣ ሰብሉ እንዲቆም፣ ቤት እንዲፈርስ፣ በሽታ እንዲበዛ፣ ክሊኒኮች እንዲበዙ፣ የተለያዩ ነገሮች እንዲሆኑ የሚያደርገው ሽርክ ነው። በአላህ ላይ ማጋራት ቃለ ተዓላ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما إن الله لا يغفر أن يشرك به إلى الله بالله لا ማጋራትን በፍጹም አይምርም። ويغفر ما دون ذلك لمن يشاء ከሽርክ ውጭ ያለውን ለፈለገው አካል ይምራል። ምናልባት አንዳንድ ጸያፍ የሆነ ነገር ይዞ ወደ አኺራ የተሸጋገረ ሰው ኢማ አላህ ጀሃነም ውስጥ ከማስገባቱን በፊት ሊተወው ይችላል፣ ወይ ደግሞ አስገብቶ አንድዶ በወንጀሉ ልክ ያወጣዋል ተውሂድ እስካለው ድረስ። ግን ሽርክ እያሻረገ ብዙ ክምችቶችን አከማችቶ ቢሄድም ፋይዳ የለውም። እንደዛማ ፋይዳ ቢኖረው የነብዩ አለይሂ ሰላቱ ወሰላም አጎት ነብዩን አትንኩብኝ ዳዋ ላይ ቀጥል ከጎንህ ነኝ እያለ ችግራቸው እንደ ችግሩ አይቶ ሲያስጨንቀው ሲያንገበግበው የነበረው ሰውዬ ያም ይቁል ላ ኢላሃ ኢላላህ ወሃጁ ለከ ቢሃ ኢንደላህ አሉት ነብዩ አለይሂ ሰላቱ ወሰላም። አጎቴ ወይ እባክህ ላ ኢላሃ ኢላላህ ተቀበል አላህ ዘንድ እንደው ከራከርላለሁ ሲሉት እንቢ አላቸው። ተረከዞቹ ላይ የጀሃነም ፊም ተተክሎለታል፣ ራሱ ይንተከተካል አሉ ነብዩ አለይሂ ሰላቱ ወሰላም። የነብዩላህ ኑህ ልጅ قال سآوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله إلا من رحمه وحال بينهما الموج فكان من المغرقين እባክህ ልጄ ወይ ከኛ ጋር ተሳፈር ግባ መርከቢቷ ላይ ሲሉት እንቢ አላቸው። ወደ ተራራው ጠጋለው ያሲሙኒ ምን አልማ አላቸው። ከሚመጣው ማዕበል ከውሃው ይጠብቁኛል። ቃለ ላ አሲመ اليوم من امر الله አሉት። እባክህ ልጄ አትሸወድ ግባ፣ ዛሬ ከአላህ ትእዛዝና አምር የሚጠብቅ የለም ግባ ከኛ ጋር ሲሉት እንቢ አላቸው። ጠፋ ከሚጠፉ ሰዎች። ስለዚህ ከሽርክ ውጭ ጸያፍ የሆነ ነገር ወደ አኺራ ይዞ የሄደ ሰው ወይ አላህ ይቀርለዋል ወይም ደግሞ በወንጀሉ ልክ ከጀሃነም አንድዶ ያወጣዋል። ወመን ይሽርክ ቢላህ በአላህ ላይ የሚያጋራ የፈለገ ይሁን ነቃጥባሬ እንደ ስልክ ደውለን ከአላህ ጋር የምንገናኝባቸው ስልኮቻችን ናቸው እየተባለ ነው በአሁኑ ሰዓት። የቀብር አፈር ሂዳችሁ ብሉ ፈኢነሁ ትሪያቁን ሙጀረብ እያሉ ነው፣ የተጀረበ መድኃኒት ነው እያሉ ነው። አልከሶ ሂዳችሁ ያልከሶ ዘምዘም ይባላል ማው ዘምዘም ልክ ሐረም ሂዳችሁ እንደምትጠጡት አልከሶ ላይ ጭቃ ወይ አፈር የተሞላበት ስታስጠጉት የሚሸት የሆነ ውሃ አለ። ያልከስዬ ዘምዘም ነው ጠጡት ያድናል እየተባለ እንደዚህ አይነት ፋይሻ እየተሰራ ነው። ያብሬት የቀብራቸው አፈር በየአመቱ በሲኖትራክ ይሞላል። ሰዎች በልቶ ጨርሶት የሚያባሏቸው እኮ እዚህ ዶክተር ተብሎ እኮ አዲስ አበባ ላይ የተቀመጡ እኮ ሙሪዶች ናቸው። ሂዶ ይሄን ብሉ በዚህ ልክ ብሉ መጠኑ ይሄ ነው ብሎ እኮ የሚነግሯቸው እኮ ከአዲስ አበባ የሚሄዱ በአላህ ላይ የሚያጋሩ ሰዎች ናቸው። እንደ መካና እንደ መዲና ነው የሚታየው የልጅየውና የአባትየው ቀብር። ዛሬ መዲና ከዋልክ ነገ ደግሞ መካ ይባላል። ዋናው የመውሊዱ ቀን ኑር ሁሴን ያድናሉ ልጅ ይሰጣሉ ተብሎ ጥሪ ይደረጋል በግልጽ። ኑ ልጅ ያጣ አፍያ ያጣ ዘር የጠፋበት አካለ ጎዶሎ የሆነ ገንዘብ ያጣ ወደኛ ይምጣ ወደ ኑር ሁሴን ይሰጡታል እየተባለ ከሐጅ መልስ ኑር ሁሴንን ሂዶ ያልዘየረ ሰው ሐጁ ትክክል አይደለም እየተባለ ይሄ ሁሉ ጸያፍ ነገር አለ። በደንብ ማወቅ ያስፈልጋል። ይሄ ሁሉ ጸያፍ ኑሮ ምድር መሸከሟ ነው የሚገርመው። መርገብገባ እኮ አይደለም መሸከሟ። በአላህ እንደዚህ እየታመጸ ዙልም እየተሰራ ሽርክ በእግሩ እየሄደ ዝሙት በአደባባይ እየተሰራ የሙስሊም ተማሪዎች ከትምህርት ቤት ሲወጡ በየሰፈሩ ይያቸው እስኪ የ11 የ12 ዓመት ሴት ልጅ ወንድ አቅፋ ነው የምትሄደው።
የ17 የ20ማ ተው አታገኛትም ቀለም ተቀብታ ቲክቶክ ተራ ነው ያለችው ትናንሾቹ በየመንደሩ ይዋቸው ሂጃብ ከላይ ጣል ያደረጉ ወንድ አቅፎ ነው የሚሄዱት አላህ ይሄ ሁሉ ሲሰራ ይችላል ሐሊም ነው ይችላል ቻይ ነው ያ ረቢ ዛሊሞች በደለኞች ከሚሰሩት ዙልም እኛን ጠብቀን የሚሰሩ ሰዎችን ወደ ሐቅ መለሳቸው የሙስሊም ሴት ልጆች እኮ ሲዳሩ በ3 ቀን በ4 ቀን እኮ ወደ ቤት ይመለሳሉ ልጅ አገረድ አይደለችም ተብሎ 6 እና 7 ስልክ ቁጥር አላቸው አባት ዛሬ ካወቀው ነገ ትቀይራለች ከነገ ወዳ ሌላ ተንብስ ውስጥ ነው ያለው ይሄ እየተከሰተ መሬት ያለ መንቀጥቀጧ ያለ መርገብገቧ ያለ መጥፋታችን እኮ ነው የሚገርመው መከሰቱ እኮ አይደለም የሚገርመው ስለዚህ ወመን ይሽርክ ቢላህ በአላህ ላይ የሚያጋሩ ሰዎች ፈቀድ ይፍተራ ኢስመን አዚማ አላህ ከባድ የሆነ ወንጀል ፈጽሟል ይያለ ነው ስለዚህ የወንጀሎች አለቃ ዋነኛው ሽርክ ነው ዱዓቶች አሊሞች የሙስሊም አባቶች የሙስሊም ወጣቶች መጀመሪያ ሊያስቀድሙት የሚገባው በአላህ ላይ ማጋራትን ነው ማውገዝ ያለባቸው ተውሂድን ነው ማንገስ ያለባቸው በአላህ የተጋራ ዙልም ቢሉ ራስ ዟሊም ነህ ራስ በዳይ ነህ ነፍስህን በድላ ዙልም ደረጃ አለው ከሽርክ በኋላ ነው የሚጠቀሰው ሙአዝ ወደ የመን ሲልኩት ኢነከ ታቲ ቀውመን ሚን አህሊ الكتاب አሉት ነብዩ ሰለላሁ ዐለይሂ ወሰለም አንተ እኮ የምትሄደው አህለ الكتاب ተውራትና እንጂል የተሰጣቸው ጋር ነው የምትሄደው አሉት አወሉ ማ ተድኡሁም ኢላ ሸሃደቲ አላ ኢላሃ ኢላላህ አሉት ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ወደ ላ ኢላሃ ኢላላህ ጥሪ አድርግ በአካባቢነት አንገባም ብለህ እንዳትረብሽ አላህን ፍራ ጥንቃቄ አድርግ መስጂዱን መድረሳውን ማይኩን ክፍት ማድረግ ያለበት ለተውሂድ ነው የመጀመሪያ ፈይን አጃቡ ከሊዛሊክ አሉት ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ ሐዲሱ ሲቀጥል ይቺን እሺ ብሎ ከተቀበሉ ቀጥል አሉት ካልተቀበሉ ስትቆማለህ እዛው አሁን ክፍለ ሀገር ብትሄዱ አብሬ ተናጅና ኑር ሁሴን አልከሶ ምናምን የምትገቡ ሰላት ላይ አላሁ አክበር ይላሉ ለአላህ እጅግር ሰጠው ይላሉ ግን አንተ ፋቲሃ ስትቀራ እነሱ አባ ነው የሚሉት በግልጽ እኮ ነው እንደዚህ የሚሉት አበራሙ ሸለላ ሰምብቶኒ አበራሙ ሸለላ ደውሞኒ እያሉ ነው የሚሰግዱት አባ ነው የሚሉት እየሰገዱ ይሄ ያለ የለም ዞር ብላችሁ እናንተ ባዞሩ ጴንጤዎች እየዞሩ ነው እንደዚህ አይነት አባቶችን ይወዝሏቸዋል ስለዚህ የመጀመሪያው በደል ሽርክ ነው ቃለ ተዓላ ولا تدع من دون الله ما لا ينفعك ولا يضرك فإن فعلت فإنك إذا من الظالمين ولا تدع من دون الله ما لا ينفعك إلى الله كالله وجه بتراو መስማት የማይችልን አካል እንዳትጠራ እባክዎት አልከሲዬ ለአላህ ይበሉ የበሽታችን መድኃኒት አይጠፋውትም የት ዘውዲቱ ነው የሚሰሩት ጳውሎስ ነው ጥቁር አንበሳ ነው የት ነው ያሉት ቢያቁ ራሳቸው ለምን ቀብር ይገባሉ ለምን ድንጋይ ይደፋባቸዋል እንዲህ አይነት ነገር ነው ያለው በየክፍለ ነው ይሄው የአብሬትና የቃጥባሬ ኮፍያ የለበሱ ሰዎችን አዲስ አበባ ያላችሁ አይደል በየልቃው ብትሄዱ ደግሞ አገር ቤት ታገኛላችሁ የት ቀብር አካባቢ አንሻቡ ከአላህ ውጭ ያለ ነገር አትጥራ قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا على الله ለነብዩ አለይሂ ሰላቱ ሰላም እኔ እንደናንተው ሰው ነኝ ብለህ በላቸው ነብዩ ሆዳቸው ላይ ድንጋይ አስረዋል የአላህ ነብዩ አለይሂ ሰላቱ ሰላም ከአላህ ውጭ አትጥራ ማላ ينفوك የማይጠቅምህን ነገር ولا يضرك የማይጎዳህንም አትጥራ فإن فعلت فإنك إذا من الظالمين على الله ይሄን የምትሰራ ከሆነ አንተ ከበደለኞች ጋር ነህ ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين على جل النبي عليه الصلاة والسلام የጅብሪልን ጓደኛ ሰማዕቶችን አስከፍቶ ወደ አላህ ሄዶ ሰላት ይዞ የመጡት ለአላህ ዲን መስዋዕትነት የከፈሉትን ነብይ
ወለቀድ ኡህየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين አላቸው። ወደ አንተ መልእክት አስተላልፌያለሁ ካንተም በፊት ወደ ነበሩት ብታጋራ ስራን አበላሽቼ ከከሰሩ ሰዎች አደርግህ ነበር ግን አላደረከውም አላህን አመለክ አላቸው። አላህ ይሄንን የቁርአን አንቀጽ ሳይቀራ ሳይፈሰር ሳይተረጎም ሙስሊሞቹ ከሽርካቸው ጋር ቀብር እየገቡ ነው። በስልጥኛ ጫቶ ባተገባናን ይላሉ። ባተገባና ቆይ በቅሎ ቆርጦ አምጥቶት እዚህ አስተኝቶት የጦለገውን ጫት ባንተ ገብተናል ይላሉ። ቤት በኩል ነው የገቡበት። ጠይቋቸው። የሐሙስ ቡና የሐሙስ ጫት የኖርማን ጫት አንድ ነው? ለወላጆቻችሁ አስተምራችኋል? ይሄንን ጫት እኮ ሙስሊም አይደለም እኮ ከእስላም ውጪ ያሉ ሰዎች ጫት የሚቅም ሰው ኖርማን ሰው አይደለም ብሎ እስር ቤት እየከተቱ ነው። እኛ ሀገር ግን ወልይ ነው ጫት ወደ አላህ ያቀርባል። ማን ነገራቸው? የድሮ አባቶቻቸው የነገሯቸው እነዛ አላህን ነብዩን እስላምን እስልምናን ሙስሊሞችን አቂዳን ተውሂድን የማያውቁ ሰዎች ያስጨበጧቸው። ወላጆችህ በዚህ ዓለት አኺራ ከሄዱ ከባድ አደጋ ነው። ስለዚህ የመጀመሪያው ምድርን እንድትንቀጠቀጥ ሰማይም በላ እንድታወርድ ፍራፍሬዎችም እንዲቀንሱ ጤናችን እንዲቀንስ አደጋ እንዲበዛ የሚያደርገው ነገር አብዛኛው ጸያፍ ነገር ነው። ከጸያፎች ጸያፍ ደግሞ ሽርክ ነው፣ በአላህ ላይ ማጋራት፣ ሰማይና ምድር መሸከም አይችሉት። ሌላኛው መሬት የመንቀጥቀጥ ክስተቶች እንዲከሰት ከሚያደርገው ነገር ቢድዓ መስፋፋቱ ነው። በአላህ ድንጋጌ ላይ ያልተደነገገ ነገር አምጥቶ ሰዎች ሲጨምሩ እንደዚሁ መሬት ተርገበገባለች። أم لهم شركاء شرعوا لهم من الدين ما لم يأذن به الله ولولا كلمة الفصل لقضي بينهم وإن الظالمين لهم عذاب أليم أم لهم شركاء شرعوا لهم من الدين ما لم يأذن به الله ለነሱ አጋሪዎች አሏቸው እንዴ አላህ ያልደነገገውን የሚደነግጉላቸው? ወለውላ ከሊመቱል ፈስል አላህ የቂያማ ቀን ያቺ ውሳኔና ያቺ ቀጠሮ ባትኖር ኖሮ ለቁዲየ በይነሁም እዚህ ይወሰን ነበር። ውሳኔ መወገድ ያለበት ይወገድ ነበር፣ ንጹዎቹ ብቻ ይቀሩ ነበር። ግን አለቻ የቂያማ ቀን የዛች ቀን ባይኖር ኖሮ እዚሁ እንወስን ነበር አላህ። የተሰጠን አትይዝም ዝም ብለህ ትደናበራለህ እንዴ? ግን የዛች ቀን ስላለ